እስራኤል ቤይሩት ላይ ጥቃት መሰንዘር ጀምራለች። የእስራኤል አየር ኃይል ጀቶች በሊባኖስ ዋና ከተማ በቤይሩት ላይ ከባድ የአየር ድብደባ መፈጸማቸው ተገለጸ። እስራኤል ይህንን ጥቃት የሰነዘረችው የሊባኖስ ታጣቂ ቡድን ሂዝቦላ በሰሜን እስራኤል ሃይፋ አቅራቢያ በሚገኘው የጦር ሰፈሯ ላይ የሮኬትና የድሮን ጥቃት መሰንዘሩን ተከትሎ ነው። እስራኤል በቤይሩት ብቻ ሳይሆን በደቡባዊ ሊባኖስ መንደርና በምስራቃዊው የቤቃ ሸለቆ መጠነ ሰፊ ጥቃቶችን እያካሄደች መሆኑ ተዘግቧል። ሂዝቦላ ባወጣው መግለጫ በእስራኤል ላይ የሰነዘረው ጥቃት የኢራን መንፈሳዊ መሪ አያቶላ ካሚኒ መገደላቸውን ለመበቀል መሆኑን አስታውቋል። ቡድኑ ሊባኖስንና ሕዝቧን ለመከላከል እንዲሁም ለተደጋገመው የእስራኤል ወረራ ምላሽ ለመስጠት በሚል ጥቃቱን እንደሚቀጥል ዝቷል። የእስራኤል ጦር በበኩሉ በመላው ሊባኖስ ሂዝቦላን በኃይል እየመታ መሆኑን አረጋግጧል። ሂዝቦላ በዘመቻው ውስጥ ለመሳተፍ ባሳለፈው ውሳኔ ላይ እርምጃ እንወስዳለን፣ ድርጅቱ በእስራኤል መንግስት ላይ ስጋት እንዲፈጥር አንፈቅድም ብሏል። እስራኤል አክላም ሂዝቦላን የሊባኖስ መንግስት እያፈራረሰ ነው፣ ለውጥረቱ መባባስ ተጠያቂው እሱ ነው ስትል ወቅሳለች። በመካከለኛው ምስራቅ ያለው ግጭት በአንድ በኩል አሜሪካና እስራኤልን በሌላ በኩል ደግሞ ኢራንና አጋሮቿን ሂዝቦላን ጨምሮ ያሳተፈ ቀጠናዊ ጦርነት እየሆነ ይገኛል። በመካከለኛው ምስራቅ የሚገኙ በመቶ ሺዎች የሚቆጠሩ የውጭ ሀገራት ዜጎችና በሚሊዮን የሚቆጠሩ የአካባቢው ነዋሪዎች በጦርነቱ ስጋት ውስጥ እንደወደቀ እንግዲህ አልጀዚራና ቢቢሲ እየዘገበ ይገኛል።